ሩሲያ ጨካኙን ቲኤስኤአር ኒውክለርን ከጉድጓዱ አወጣቸው። ቀዩ መስመር ታልፏል። ፑቲን ዘግናኙ ዛሬ ኒውክለር ቦምብ መጨረሻቸውን አስቀያሚ ያደርገዋል። ቦምቡ ዓለም ላይ ካሉ እጅግ አስፈሪ መሳሪያዎች መካከል ቀዳሚው ነው። የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ አሊያም የአስትሮይድ ግጭት ዛሬ ኒውክለር ቦምብ ፍንዳታ የሚፈጥረውን ጥፋት የሚስተካከል ግን አንዳቸውም አይደርሱም። ኒውክለር ቦምብን እጅግ የከፋና ዘግናኝ የሚያደርገው ጥፋቱ ፍንዳታው በፈነዳ ሰዓት ዘግይቶ እንዲሁም የረጅም ጊዜ በመሆኑ ነው። በዚያ ላይ ፍንዳታው ከፈነዳበት ቦታ ጀምሮ እስከ 1000 ኪሎ ሜትር ርቀት ድረስ የሚገኝ ማንኛውም ነገር ከመኖር ወደ አለመኖር የመሸጋገሩ ጉዳይ የጊዜ ብቻ ነው። ከዘመናዊ ቦምቦች መካከል ትልቅ የሚባልና በሁለተኛው የዓለም ጦርነት ወቅት ሂሮሺማ ላይ ከፈነዳው የመጀመሪያው አቶሚክ ቦምብ በመቶ እጥፍ የሚበልጥ ኃይል እንዳለው ይነገራል። ልክ ቦምቡ በፈነዳ በሰከንድ ክፍልፋዮች ውስጥ ግዙፍ የእሳት ኳስ ይፈጠራል። መጀመሪያ ላይ አብዛኛው የሙቀት ጨረሮች በግምት ከሚለቀቀው ኃይል 1/3 የሚሆነው በመሳሪያው ውስጥ የሚገኙትን የኒውክለር ቁሶች ለማሞቅ ይጠቅማል። በሚያስደነግጥ ሁኔታ የሙቀት መጠኑ ከፀሐይ ውስጠኛው ክፍል ጋር ተመሳሳይነት የሚኖረው ሲሆን ወደ 100 ሚሊዮን ዲግሪ ሴልሺየስ ይደርሳል። የእሳት ኳሱ በግምት እስከ 800 ሜትር ዲያሜትር ድረስ እያካለለም በፊቱ ያገኘውን ሁሉ ህንፃ አይቀረው ሰው በድን ሆነ የሚተነፍስ ሁሉንም በቅጽበት መብላት ይጀምራል። አሁንም በሰከንዶች ክፍልፋይ ውስጥ ከእሳት ኳሶቹ አስጨናቂ የሆነ ሙቀት ያለው ጨረር ይለቀቃል። በተመሳሳይ ጊዜ 321189.69 ኪሎ ሜትር በሰዓት የሚከነፍ ከፍተኛ ግፊት ያለው ኃይል በተደጋጋሚ ከእሳት ኳሱ እየወጣ ይሄዳል። የሙቀት ጨረር ፍንዳታ በሁለት አይነት ዋና ዋና ደረጃዎች ይከሰታል።